ዓለም አራተኛ ኢንዱስትሪ አብዮት አልፎ አምስተኛ ላይ ነው ያለው። በእንፋሎት የሚሰራን ኢንዱስትሪ አልፏል። በኤሌክትሪክ የሚሰራን አልፏል። በኮምፒውተር የሚሰራን አልፏል። በኢንተርኔት የሚሰራን አልፏል። አሁን በኤአይ ደረጃ ላይ ደርሷል። እኛ ሩቅ ነን፣ በጣም ሩቅ ነን። በብዙ መቶዎች ዓመት ሩቅ ነን። ሩቅ በመሆናችን ብቻ ሳይሆን አሁን ካለንበት ሩጠን ለመድረስ ዘለን ለመድረስ እያደረግን ያለነው እንቅስቃሴና እያደረግን ያለነው ዝግጅት አሳሳቢ ነው። ያንን የሚመጥን አይደለም። ወደኋላ እንደቀረ ሰው አይደለም ስፒዳችን። ስለዚህ በጣም ማሻሻል አለብን። ከመፍጠንም አልፎ መዝለል አለብን ተብሎ የተቀመጡ አቅጣጫዎች ስላሉ ሩቅ መሆናችንን ታሳቢ ያደረገ ስራ መስራት አለብን። ሰው ዛሬ ከፍተኛ መካናይዜሽን ላይ ያለው እኛ ከበሬ ጫንቃ ያልወረደ ስራ ነው እየሰራን ያለ ነው። ሌላው በቀር እንኳን ግብርናችን ከሌላው ዓለም 200 ዓመት ወደ ኋላ የሄደ ግብርና እየሰራን ያለ ነው። ስለዚህ አመራሩ ይህን ስልጠና ስንወስድ ቁጭቱን ወደ ውስጥ አድርገን ከራሳችን መጀመር አለብን የሚለውን ሀሳብ መያዝ ያስፈልጋል። ይሄ ስልጠና ከአዙሪት እንድንወጣ የሚያደርግ ነው። አዙሪት ውስጥ ነው የቆየን። በቢዝነስ አዙሪት፣ በጦርነት አዙሪት፣ በችግር አዙሪት ውስጥ የቆየን አካል ወደ ተሻለ ደረጃ ለመድረስ ከአዙሪት መውጣት መቻል አለብን። ከአዙሪት የሚያወጣን አስተሳሰብ መያዝ መቻል አለብን። ላለመጥፋት መስራት መቻል አለብን። መጥፋት የለብንም። ዓለም ውስጥ በውድድር ሜዳ ላይ ወደኋላ የቀረን ስንል እንጠፋለን። ስለዚህ ላለመጥፋት በጣም መስራት ያስፈልጋል። አዳዲስ ሀሳቦችን ማፍለቅ፣ ሀሳቦችን ወደ እውነት መቀየር፣ ወደ እውን መቀየር፣ አዳዲስ ምርት ይዞ ወደ ገበያ ማውጣት ያስፈልጋል። ይህ ደግሞ ከፈጠራ ጋር የሚገናኝ ስለሆነ ፈጠራን፣ ፍጥነትን፣ ዝላይ ታሳቢ ያደረገ ስልጠና ነው።